በአዲስ አበባ መጠነ ሰፊ የሆነ የወጣቶች አፈሳ እንዳለ መሰረት ሚዲያ ይዞት የወጣው መረጃ ያሳያል። አዲሱ የቴዲ አፍሮን ዘፈን ሲያዳምጡ ተገኙ የተባሉ ከ100 በላይ ወጣቶችም አዲስ አበባ ውስጥ መታሰራቸው ታውቋል። ሰብስክራይብ ለምንድን ነው የማታደርጉት? ኢትዮጵያ አንድ ናት ብሏል ቴድሮስ። ኢትዮጵያ አንድ ናት ብሏል ቴድሮስ። ኢትዮጵያ 7 ናት ያለ የለም። ኢትዮጵያ 7 ናት ያለም ካለ መረጃው አልደረሰንም። በመከላከያ መረጃው አልደረሰንም። በመቀጠል ነፍሴን እሰጣለሁ ነው ሰጥቻለሁ ብሏል ቴድሮስ። ነፍሱን የሚሰጥ መፈለጉን ጥሩ ነው። እኛ ጋር ተቀላቅሎ ነፍሱን መስጠት ይችላል። በቡድን ሆኖ የሚዋጉ ሽፍቶችን ከኛ ጋር ሆኖ ሪፎርም ለብሶ በሀገር ፍቅር ሙቀት ነው አይደለ? ከኛ ጋር ተቀላቅሎ ህግ ማስከበሩን ጆይን ማድረግ ይችላል ቴድሮስ። በሙዚቃ ብቻ አይደለም። አሁን ህዝቡ ተቀብሎት ነበር። ኋላ ግን ንጉሱ ነው ይምጡ ያለው። ንጉሱ አባረናቸዋል፣ ቀይረናቸዋል፣ ሞተዋል እያለው ነው ህዝቡ። ሆነ ያይተሹ ከሆነ አልበሙን ሰምተነዋል። አንዳንድ ግጥሞቹንም ሙቀት ፈጥሮብናል። ቴድሮስ ነፍሴን ሰጣለሁ ሲል ምን ነው ኢንቫይት ባረግ ነው አርሚውን ቢቀላቀል ጆይን ቢያደርገን ብዬ ፐርሰናሊ ተመኝቻለሁ። ይተኩሳል ወይ የሚለውን አላቅም። ይተኩሳል የሚለውን ግን አላቅም። ፊልድ ማርሻል ብርሃኑ ጁላ እንግዲህ እንዲህ ይችላል የሚል ነገር ደግሞ እንዲህ ይችላል በሚል ግምት ወጥቷል። ጠቅላይ ሚኒስትሩስ ምን ይላሉ? ዳስጣል የተባለው ሙዚቃ በጥቅል አንፌር፣ ጀነራሊ ጨለማ፣ ወቅታዊ ሁኔታውን ካየነው ደግሞ ኢትዮጵያን ማይመጥን ብየዋለሁ። ነገር ግን እዚህ ሙዚቃ ላይ የተባሉት አንድ ሁለት ነገሮች ልበል። የተከበረው ኢትዮጵያ ሕዝብ ይገምግም። ፍቅርን ብዬ እንጂ ተግቼ በሰላም እኔስ መታገሴ መች ከሀገር ይበልጣል አንድ ነፍሴ ብሏል ቴድሮስ። ፐርሰናሊ ወድጄዋለሁ። እንደምታውቁት መከላከያ ሀገር ሰው ይፈልጋል። አሰልጥኖ አስመርቆ ውጊያ መላክ ይፈልጋል። ቴዲ እቺን ወኔ እዛ ቢያንጸባርቅ ብዬ ፐርሰናሊ አስባለሁ። ተመችቶኛል ወኔው፣ እኔም ሞቅ ብሎኛል። የሀገርን ፍቅር መከላከያ ጋር ሄዶ ነፍሱን ቢሰጥ ባይ ነኝ። በዘፈን ይቀላል አይ ነው፣ ግን በተግባር ቢያሳየው ተመችቶኛል። ባንዲራውን አንሳው ይላል። የት የጣልነው ባንዲራ ነው የምናነሳው? የቱ ጋር የጣልነው? ቤተ መንግስት ያለውን ነው? አድዋ በቅርብ ያስገነባነውን ነው? በቢሊየን ዓለም የጮኸለት ባንዲራው ኤቭሪዌር አይደለም ወይ ነው? ምናልባት ቴዲ የሚላት ባንዲራና እኛ ምነው ባንዲራ ትንሽ ያው መሀሉ ላይ ልዩነት አለ። እዛ ላይ ካልሆነ በቀር አገሩ በሙሉ ባንዲራ ነው። በኤልኢዲ ባንዲራ ነው ያለው፣ በስክሪን ባንዲራ ነው ያለው። እሱም ቢጣራ ባይ ነኝ። ዶክተር ደብረጽዮን አዲሱን የቴዲ አፍሮ አልበም እንዴት አገኘህ? አዲሱ የቴዲ አፍሮ አልበም ዳስጣል ነው የሚለው። ዳስጣል እኛ 8 ዓመት ነው ዳስ ከጣልን። መጀመሪያ አልበሟ እንደሰማኋት 8 ሰዓት ጠብቁ ተብላ ነው እዛ ጠብቄ እንደ ህዝብ እንደ ማንኛውም ህዝብ ያው ፕላትፎርሙም ዲሞክራሲ ስላለው ባለስልጣንም ብትሆን ግለሰብም ብትሆን ያው በተመሳሳይ ሰዓት ከተለቀቀስ ሁሉ ሰው አንድ ላይ ነው የሚያየው እና ዳስጣል የሚል ስሰማ የት ነበረ ነው ያልኩት። እኛ እኮ ዳስ ከጣልን 8 ዓመታችን እኮ ሀገር ፈረሰች ዳስጣሉ ካልን 8 ዓመታችን። አሁን ማለቱም መጥፎ ነው እያልኩ አይደለም፣ ግን የት ነበረ ነው ያልኩት እኔ። ከዛ ከትራኮች ደግሞ መርከብ ምትላለች አንድ እንትን
መርከብ ካልክ እኮ ባህር ታስፈልጋለች እና ዝም ብሎ መርከብ አይባልም። የሉዓላዊነት ጉዳይ ሲመጣል እዚህ ጋር ነው። ስለዚህ የሰው አገር ሉዓላዊነት እየተጣሰ እንዳይሆን ቼክ መደረግ አለበት ነው። ዝም ብለህ መርከብ ጀልባ ምናምን አትልም። በየት ትለፍ ነው አሁን መርከብ ካለችስ በየት ነው የምታልፈው የሚል ማየት አለበት የሚል አለ። ከዛ አንድ ደግሞ ጽዮን ምሽራዬ የምትልም አይቻለሁ። ቆንጆ ነው። ሜታፎሪክ ሊሆን ይችላል አገላለጹ። ብዙ የግጥም እውቀት የለኝም፣ ግን ጽዮን ምሽራዬ ደብረ ጽዮን ሚዜ እያልክ ግን እንትን አትልም ነው እና እሷ ላይ ነው ትንሽ አስተያየት ያለኝ። ቴዲ አፍሮ ከዚህ በፊት 97 ቀውጢ በነበረበት ጊዜ ያወጣዋል። ቴዲ አፍሮ አህዳዊነት አመለካከት እንዳለው ይታወቃል እና ፌዴራሊዝም ስርዓት እንደሚቃወም እናውቀዋለን። በግልጽም መብቱ ሊሆን ይችላል፣ መብቱም ነው። በግልጽም እየዘፈነ ነበረ ታውቃለችና ኢትዮጵያን በፌዴራሊዝም ስርዓት አድርጋችሁ ኢትዮጵያን በታተናችኋት እያለ በዘፈኖቹ እየቀጠቀጠን ነበር። ቴዲ አፍሮ ስንት ዓመት እየቀጠቀጠን በግልጽ እኛም እየተቀጠቀጠን። በተቀረ ዘግይቶም ቢሆን ዳስጣል ማለቱ ግን ተገቢ ነው የሚል እምነት ነው ያለኝ። በአዲስ አበባ መጠነ ሰፊ የሆነ የወጣቶች አፈሳ እንዳለ መሰረት ሚዲያ ይዞት የወጣው መረጃ ያሳያል። አዲሱ የቴዲ አፍሮን ዘፈን ሲያዳምጡ ተገኙ የተባሉ ከ100 በላይ ወጣቶችም አዲስ አበባ ውስጥ መታሰራቸው ታውቋል። የድምፃዊ ቴዎድሮስ ካሳ ቴዲ አፍሮን ዘፈን መውጣቱን ተከትሎ ከሚያዝያ 8 2018 ምሽት ጀምሮ የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደው ምርጫ ለማስተጓጎል አዲሱ ዘፈን እንደ አመፅ መቀስቀሻ ተጠቅመውበታል በሚል ነው በርካታ ወጣቶች ማሰሩ የተገለጸው። ስሜ አይጠቀስ ያሉ አንድ የመንግስት የመረጃ ምንጭ እንዳሉት ከትላንት ምሽት ጀምሮ የብሔራዊ መረጃ እና ደህንነት አገልግሎት፣ የአዲስ አበባ ፖሊስና የፌዴራል ፖሊስ የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ እያደረጉም ይገኛል ሲል ገልጿል። በከተማ ውስጥ በሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባይኮንም በፌዴራል ወንጀል ምርመራ ቢሮ ስር ባለው የምርመራ ክፍል ውስጥ 80 ወጣቶች ታስሯል ያሉት ምንጫችን፣ በአዲስ አበባ ፖሊስ በተለምዶ 3ኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ የተደረገ መሆኑን አክለዋል። እና ኢዜማ ደግሞ እንዲያ እያደረገ ይገኛል። የምትመለከቱት ነው እንግዲህ ኢዜማ ይሄን ዘፈን ተጠቅሞ ከተማ ውስጥ እንግዲህ በመኪኖችም እየዞረ ዜማ የሚለው በዋናው ቢሮም ላይ እንግዲህ ይሄን ዘፈን ከፍቶ ለህዝቡ እያሰማ ይገኛል። በአንድ በኩል ደግሞ እንዳይሰማ ተከልክሏል፣ ወይ ደግሞ እንዳይሰማ ያው የቴዲ አፍሮ ዘፈን ከዚህ እንዳሰማችሁ በመንግስት ሚዲያዎች ላይ አይተላለፍም። ምንድነው ኢዜማ ደግሞ እንግዲህ በዚህ መንገድ ዘፈን እያሰማ ከተማ ውስጥ እንግዲህ እየቀወጠው ይገኛል።